ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳሉ ወምህረቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታውና ቸርነቱ ለዘላለም በእውነት ለሁላችን ይደረግልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ከብቻዋ ከኃጢአት በስተቀር ሰው የሚሰራውን ሁሉ ይሰራልና በልጅነቱ እንደ ልጆች ይጫወት ነበር። ከዕለታትም በአንድ ቀን ከጓደኞቹ ሕፃናት ጋር ሲጫወት በቤቱ መስኮት የፀሐይ ብርሃን ገባ። አማኑኤል የተባለ ጌታም በእግረ ፀሐይ ላይ ወጥቶ ተቀመጠ። ከእርሱም ጋር የነበሩ ሕፃናት ጌታ ኢየሱስ በፀሐዩ ጨረር ላይ እየተመላለሰ ሲጫወቱ ባየ ጊዜ ከቤቱ ጣራ ላይ ወጥተው በፀሐዩ ጨረር ላይ ዘንድ እንቆማለን እያሉ ወድቀው ከእነርሱ 7 የሚሆኑ ሞቱ። በዚያን ጊዜም ታላቅ ጩኸት ሆነ። የልጆቹ አባትና እናትም እየጮሁ ሄደው እናቱ ማርያምን ይዘው ልጅሽ በምን ጥበብ ነው ከፀሐይ ጮራ ከእግረ ፀሐይ ላይ የሚቆመው? የኛ ልጆች እርሱን አይተው ወድቀው ሞተዋልና አሏት። ከዚያም ጌታችን ኢየሱስ ክርስቶስ ይዘው ደበደቡት። እሱም ለምን ትደበድቡኛላችሁ ቢላቸው ልጆቻችንን ስለገደልክ ነው አሉት። ጌታ ኢየሱስም ወደ ሕፃናቱ አስከሬን ሄደና በእውነት እኔ ገደልኳችሁን አላቸው። በእውነት እኔ ገደልኳችሁን አላቸው። እነርሱም ተነስተው በአንድ ቃል አቤቱ ጌታችንና አምላካችን መድኃኒታችን ሆይ አንተስ ትንሣኤያችን ነህና ለአንተ ምስጋና ይገባል፣ ለላከህ ለአብም ምስጋና ይገባል፣ ለባሕሪ ሕይወትም ለመንፈስ ቅዱስም ምስጋና ይገባል። መላእክት በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም፣ እርሱ በሚፈቅደው ለሰው ልጅ ነጻነቱ ተሰጥቷልና እያሉ ሲያመሰግኑ ሰምተናልና አሉ። የሕፃናት ወላጆችም ይህንን ሰምተው ተገልጸህ እናይህ ዘንድ ነቢያት የተናገሩልህ ነህን በማለት ሰገዱለት። ይህንንም ብለው ወደ የቤታቸው ሄዱ። ይቅርታውና ቸርነቱ ለዘላለም በእውነት ይደርብን፣ አሜን።